ዛሬ እንግዲህ በጩጬው vlog መተናል። የሆነች ሾርት አሪፍ ቪዲዮ ሰልፍ ላይ ነኝ። ስካይ ጋርደን ለመግባት ውስጡን አሳያችኋለሁ ማለት ነው። ዛሬ እንደውም ብዙም የለም፣ ትንሽ ሰው ነው ያለው ጋይስ። እንግዲህ ውስጥ ከገባው በኋላ ቪዲዮ ቀርጻለሁ። ይመቻቹ። ምንም ማድረግ አይቻልም ጋይስ። ዛሬ እንግዲህ ትኬቱ የዛሬ አይደለም ተብያለሁ። እየተመለስኩ ነው። ሌላ ጊዜ ብሎጉን እንቀጥለዋለን። ይመቻቹ። እስከዛ ሰላም ሁኑልኝ ጋይስ። ቅድም ስካይ ጋርደን ዝግ ስለሆነ አሁን ብሪቲሽ ሙዚየም መጥቻለሁ። ቢያንስ ይሄን አስጎበኛችኋለሁ። አብራችሁ ተከታተሉኝ ጋይስ። እንግዲህ እየገባው ነው። ትንሽ ነው፣ ሾርት የሆነች ቪዲዮ ነው ማሳያችሁ። ግቢው ይሄን ይመስላል። እንግዲህ ያምራል። እንዲህ አይነት ቦታ አለ የሆነ ግሪክ ላይ። እሱም ቦታማ ሂጄ ቆይ ያሳያችኋለሁ በቅርቡ ጋይስ። እና ውስጥ እስቲ ብዙ ሰው ከሌለ ገብቼ ያሳያችኋለሁ ጋይስ። እንግዲህ እየገባን ነው ጋይስ። እስቲ ብሪቲሽ ሙዚየም ገባን። አዮ ከላይ ይመስለኛል። ከላይ እንውጣ። ዋው ይሄ ብር መጣን። ጋይስ ይሄን ቦታ ላሳያችሁና ከላይ እወጣለሁ። ይሄን ቦታ ታዋቂ ነው። ይሄን ቦታ እስቲ በፎቶ አስቀምጠላችኋለሁ። እስቲ ወደ ላይ እንውጣ። ደረጃው ወደ ውስጥ ገባው ጋይስ። እንግዲህ የወርቅ ሳንቲ ላሳያችሁ። ምንም ላደርግላችሁ አልችልም ጋይስ። ሰዓት አለቀ። ውጡ ተብሎ እየወጣን ነው። እንግዲህ ይኸው ህዝብ እየወጣ ነው። ሌላ ጊዜ ይቀጥላል vlog ሌላ ጊዜ ይቀጥላል ጋይስ። እና ይመቻችሁ። ሰብስክራይብ ማድረግ እንዳይረሳ። ባይሆንም ሌላ ጊዜ በአሪፉ በጊዜ መጥቼ እሰራላችኋለሁ። ከዚህ የተሻለ ቦታ ሂጄ ማለት ነው። እና እየወጣን ነው። ሌላ ጊዜ እንቀጥላለን ጋይስ። እንግዲህ ምንም ማድረግ አይቻልም። ሰዓት አለቀ። እየወጣን ነው። ህዝቡም እየወጣ ነው። ውጪ ነው እየተዝናና ያለው። እና ይመቻቹ። ሰላም ሁኑልኝ። ሰብስክራይብ ማድረግ እንዳይረሳ። እያየኋችሁ አሁን በአሪፍ ነገር እንድመጣ አበረታቱኝ። ምንድን ነው ነገሩ ጋይስ? እስቲ አንዳንድ ነገር ላሳያችሁ። ለማልገዛው ነገር አልገባም፣ ግን እንደዚህ አይነት ነገሮች ይሸጣሉ። እስቲ ትንሽ ከፍ ብለን አንዳንድ ሱቅ ሄደን እንስቲ። እዚህ የዩኬ ዩዲዎች ልብሶች ምናምን ናቸው። እና ሰፈሩ ይሄን ይመስላል። ባይሆን ሰፈሩን ላሳያችሁ። በጊዜ አልመጣውም ስለተዘጋ። ያምራል አካባቢ፣ በጣም ያምራ አካባቢ ነው። የሆነ ማስታወሻ ነገር ልግዛ እንዴ? የሆነች ነገር በቃ ስለ ዩኬ። እቺ 3 ፓውንድ እና ምን እንደምገዛ ራሱ ግራ ገባኝ። ምን መግዛት እንዳለብኝ። ኬፖች ይመቹኛል። በጣም ነው የሚመቹኝ። ነገር ግን አሁን የመግዛት እቅድ የለኝም። ሌላ ቪዲዮ ግን እመጣለሁ ጋይስ። እና አሁንም እንዳይረሳላችኋለሁ። ቾው ብያችሁ ነበር። አሁን ፎቅ ላሳያችሁ። አንድ ያበደ ፎቅ። ይሄን ፎቅ ጋይስ አያምርም?
በጣም ያምራል። እዚህ ብሪቲሽ ሙዚየም መግቢያው ላይ ነው ያለው። በጣም የሚያምር ቦታ ነው ጋይስ። ፎቁን አያችሁት? በጣም ተመችቶኛል። ዩኬ ታክሲዎች ላሳያችሁ። እነዚህን ይመስላሉ። የህንድ ታክሲ ይመስላሉ። አያምርም? በጣም ያምራል ህንጻው ጋይስ። እዚህ የሚያማምሩ ህንጾች አሉ ዩኬ ውስጥ። ግን ህንጻ ተደራጅቶ ምን ይሰራል? ሌላ ነገር ከሌለ ይሁ ምን ይሰራል? በአስመራ ምድር 50 ሺህ ብር ምን ይሰራል ጋይስ? ምን ይሰራል? ምንም